ምን አይነት ቅዠት ነው! ነፃ ሆኖ ሳለ ባርነት መመኘት። አድዋ ሲታሰብ አድዋ ሲዘከር ነጭ እኮ ነው የሚያፍረው። የዛሬ 3 ዓመት የአድዋን ድል ለማክበር ወደ ምኒልክ አደባባይ ሄጄ ነበርና ከዛ በኋላ እንዳጋጣሚ የተወሰነ ብጥብጥ ይነሳል እና አረንጓዴ ቢጫ ቀይ ጃኖ አድርጌ ነበር። ፖሊሱ ቀጥታ ብጥብጡ ሲነሳ እኔን ለመማታት ነበር የመጣው። እንዳጋጣሚ ሆኖ አላገኘኝም። ከዛ ወደ ቤት ተመልሼ የተሰማኝን ስሜት በግጥም አሰፈርኩና እስኪ ስሙት። የምኒልክ መንፈስ እሳት ነው ይጠብሳል፣ ማዕበል ነው ይንጣል፣ እንደ መርግ ይከብዳል። በሄዱበት ሁሉ አይጠፋም ይነፍሳል፣ እንደ ሰማይ ሰፍቶ መሬትን ይከድናል። እንደ ወንፊት ሆኖ የሰው ኩረቶችን ነፍቶ ያበጥራል። ደቃቅ ልቃሚዎች በቀዳዳው ሾልከው ወዛቸው ተሟጦ ቀርቷል አመዳቸው። ከጥላቻ ዋርካ አርፈዋል ከጥለው የምኒልክ መንፈስ ፀሐይ ቆግቷቸው። ፊታቸው በልዞ ቂም ቋጥሮ ይታያል። ንጉሳችን እኮ በሕይወት አልፈዋል ብለን ስንላቸው መንፈሱ ነው ለካ የሚያሳብዳቸው። እንግዲያውስ ስሙ ሚስጥር ልንገራችሁ የምየ መንፈሱ ከሚያሰቃያችሁ። ጎጥ ሳትከልሉ እንደ ተረት አውሩ፣ ያውቀዋል ቅኔውን ይሰማል ሀገሩ። እንደዚህም በሉ ሳትደራድሩ፣ አንድ ንጉሥ ነበር ለጥበብ ተፈጥሮ በጥበብ የኖረ የሰው ልጆች መብት በዓለም ያስከበረ። የማይናድ ክብር በአበሻ ምድር በጥብቅ የሰደረ። እንኳንስ የሰራው የዞረበት ሁሉ በሱ የከበረ ብላችሁ መስክሩ ይበልጥ እንዳይጎላ ሞቶም እንዳይገዛ ታሪክ እንዲላላ። ጥላቻ መንገድ ሩቅ ከሄዳችሁ ስሙን ካነሳችሁ ይበልጥ ይወደዳል። እውነት ልንገራችሁ በአብሲኒያ ምድር ላይ ስሙ እንዳይነሳ ብትሞክሩ እንኳን የዓለም ጥቋቁር ሕዝብ ከቶ ምን ይሠራል? ምኒልክን ቀርቶ ጣይቱን ያነሳል፣ ባልቻን ያወድሳል፣ አሉላን ይጠራል። እውነት ልንገራችሁ አንዴ ታሪክ ጽፏል። ሀገርን ለማጽናት ሚዛን ቢያጎል እንኳን ባናለብሰው ካባ የፍጹምነትን እንደናንተ ዘመን ከነነፍሱ ሰቅሎ ሰው አላቀጠለም። ያውም ባልሰለጠነ ሕዝብ በስልጡን ንጉሥም። ይህን ንጉሥ እኮ ከእኛ ዘመን ጋር ስናነጻጽረው የማይጠልቅ ፀሐይ ፍጹም ብርሃን ነው። በአፍሪካ ሰማይ ስር ወጋገር የሚረጭ አይረሳም ጭራሽ ንጉሡ ሕያው ነው። የዚህ ዘመን ሰዎች በሳይንስ ራቅን አውቀናል ካላችሁ ስህተትን ለማረም ቂም ባልመዘዛችሁ የምኒልክ መንፈስ ጥላቻ ካላችሁ አልወጣምና የገዛ አብሯችሁ መኖር ይሉት ቋንቋ ፍቹም አልገባችሁ። መንበሩን ይዛችሁ ይፋ እየገዛችሁ የባርነት ስሜት ነው የሚሰማችሁ ነው የሚያደቃችሁ። ስላለፈ ንጉሥ ስላለፈ ታሪክ ቃታ የመዘዘ ሀገር አያጸናም ሕልም እየመረዘ ቤተ መንግሥት ገብቶ የምኒልክ መንፈስ እየረበሻቸው መቋቋም አልቻለም። ወጣ ገመናቸው። ስሙን ቀየሩና ጠሩት ፓርክ ብለው። አፍሪካን በሙሉ ነፃ ላወጣ ሰው መከበር ሲገባው ቤተ መንግሥታቸው እኒህ የዛሬዎች ስም ይቀይራሉ የባዕድ ቋንቋ መርጠው። እስኪ ይታያችሁ የሀገሪቱን አናት የሕዝብ መቀመጫ ስንጠራው አይቀፍም በቀኝ ገዦች ቋንቋ በራሳችን ምርጫ። ቤተ መንግሥት ውስጥ የምኒልክ መንፈስ ስለረበሻቸው አዲስ ቤተ መንግሥት ሰርተው ሊወጡ ነው። ለዓለም የተሠራን በመንደር ሲቃኙት ሲያስጓራቸው ያድራል በውድቅት ሌሊት። እስኪ ልንገራችሁ ድንገት ከሰማችሁ በምኒልክ መንፈስ ይቅር ውርደታችሁ። ሌላው ቢቀር እንኳን የኢትዮጵያ ልጅ ነው የውድ ሀገራችሁ። ከአንድ ጥቁር አፈር ነው የተሠራችሁ እኩል ተዘግናችሁ። አባቶቻችን ስትሞቱ በአንድ ላይ የአድዋን ተራሮች አፈር ታቅፋችሁ በምኒልክ መንፈስ በምኒልክ ጥበብ በአንድ ተመርታችሁ ለነፍሳችሁም ስንቅ በመብርሃን ምሎ የፈረሰኛውን ጽላት ተሸክሞ ድል አድርጓል በጀብድ በጸሎቱ ቁሞ። የምኒልክ መንፈስ በእምነት ስላነጸው ነው የሚያንገፈግፈው። የእምነቱ መሳሪያ ይሄው እንደዚህ ነው። የታሪክ ምስክር አለ በባዕድ አገር እንዲህ ብሎ ጽፏል። ሐቀኛው የጣሊያን ወታደር ጦርነቱ መሃል ነጭ ፈረስ ጋልቦ ጦር የሚወረውር መልአክ ነው እንጂ ሰው አይደለም የምር። እነትም ጊዮርጊስ ነበረ የሚመክተው ጦር አብሮ የዘመተ ያበሻ ወታደር። የምኒልክ መንፈስ በሁለቱም መንገድ የሰላ ነበር ተብሎ ሲነገረው ምን ነክቶት ነው ሰው የሚያንቀጠቅጠው የሚያንዘፈዝፈው የሚያንገሸግሸው የሚያንዘረዝረው? ይሻል ነበር አምኖ ቢቀበለው። የምኒልክ መንፈስ የጥቁር ሕዝቧ ሰፊ እንደ ውቅያኖስ ዓለምን የሚያድስ የሚያጣምር ከነፍስ ከዘመን ተሻግሮ ለትውልድ የሚደርስ ወኔ የሚያረሰርስ ፍቅርን የሚለግስ ይሄ ነው ቅኝቱ የምኒልክ መንፈስ። የሰራትን አገር መስመሯን ቢያስቷት ከቅዱሳን ጋር አሁንም አይተዋት። ምን አይነት ውርደት ነው ዓለም ሆኖ መጥበብ የሚጋረጥበት! ምን አይነት ቅዠት ነው ነፃ ሆኖ ሳለ ባርነት መመኘት! አድዋ ሲታሰብ አድዋ ሲዘከር ነጭ እኮ ነው የሚያፍረው። ውርደቱ ሲታሰብ የሚጎመዝዘው የሚጠዘጥዘው እና ምን ነክቶን ነው ቀኑን ስናስታውስ አውሮፓ ለሚያፍረው?
ጭስ የሚተኩሱት ሐውልት ስር ቁመው ወይንስ አውሮፓዊ የሆነ ስነ ልቦናቸው የትውልድ ማፈሪያ በቅሏል በዚች አገር በጦር የዘመተን በኀፍረት የሚዘክር? በምኒልክ መንፈስ ሁሌ ከምትደሙ እሱን አክብሩና የእናንተን አልሙ። ያኔ ይሽራል ቁስላችሁ በሙሉ። አልማዝ የሚቆረጥ በራሱ በአልማዝ ነው። የምኒልክ መንፈስ የሚደበዝዘው እሱን የመሰለ አምሳያ ሲያገኝ ነው። ያለዛ ምኒልክ ሁልጊዜም ንጉሥ ነው።